አንድ ዘመን ላይ እግዚአብሔርን አገለግለው ነበር። የሆነ ዘመን ላይ መጸለይ ይችል ነበር። የሆነ ዘመን ላይ መዘመር ይችል ነበር። ግን የሆነ ቦታ አበላሸሁት፣ ጠፋብኝ፣ ነገሮች ሁሉ ተበላሹ እያላችሁ ነው። ኑ ልንገራችሁ፣ እግዚአብሔር የእንደገና አምላክ ነው። መጽሐፈ ኢዮብ 22 ከቁጥር 23 ጀምሮ እንደዚህ ይላል፣ ሁሉን ወደሚችል አምላክ ብትመለስ፣ ከፈለጋችሁ መመለስ ብትመለስ ትጠገናለህ። ክፋትንም ከድንኳንህ ብታርቅ፣ የወርቅህንም አኳር ትቢያ ላይ የኦፊርህንም ወርቅ ጥልቅ ሸለቆስ ብትጥለው፣ የነበረህን ጸጋ እማይሆን ቦታ አባክነው ቢሆን፣ እማይሆን ቦታ ጥለኸው ቢሆን፣ ዛሬ ግን ተስፋ አለ። ሁሉን ቻይ አምላክ ይላል ድጋሚ ወርቅ ይሆንልሃል፣ ምርጥ ብርም ይሆንልሃል ይላል። የትም ቦታ ወድቆ ከሆነ ጸጋችሁ፣ የትም ቦታ ጥላችሁት ከሆነ ዛሬ ግን ድጋሚ እድል ሊሰጣችሁ ይችላል። በዚያን ጊዜ ይላል ሁሉም በሚችል አምላክ ደስ ይልሃል፣ ፊትህንም ወደ እግዚአብሔር ታቀናለህ ይላል። አሁን መመለስ ከፈለጋችሁ ጊዜው አሁን ነው። ይህ ዘመን እግዚአብሔር ልጆቹን እንደገና ወደ ቤቱ የሚሰበስብበት በአዲስ ኃይልና ጉልበት ለዚህ ትውልድ ቀብቶ የሚያስነሳበት ዘመን ስለሆነ ምንም አይነት ነገር ውስጥ ገብታችሁ ጸጋችሁን ተነጥቃችሁ ቢሆን ዛሬ ብትመለሱ ድጋሜ እሱ ወርቅ ይሆንላችኋል። ድጋሜ እሱ ኃይል ይሆንላችኋል። ድጋሜ ኃይላችሁን ያድሳል። ስለዚህ እህቶቼ፣ ወንድሞቼ ምክንያት መደርደሩን ተዉት። ወደ አባታችሁ ቤት ተመለሱ።